ያንን ነገር ውስጣችሁ ደስ የሚለው ነገር ባይከፈላችሁ እንኳን ስትሰሩ ውስጣችሁ ሀሴት የሚያደርገውን ነገር ፈልጋችሁ ካገኛችሁ ትራስ ማናችንም ብንሆን ለሰው ልጅ ቁጥር ማሟያነት አልተወለድንም ወይም ደግሞ ከእናታችን ማህፀን አልወጣንም። ወደዚች የመጣንበት የራሳችን የሆነ ምክንያት አለ። ሰዎችን ልናገለግል ነው፣ ሰዎችን ደግሞ እኛ ሊያገለግሉ ነው። ዳትስ ሶ ምን ባላባል መሰላላችሁ? ኦልራይት ጋይስ እንዴት ናችሁ? እስራኤል አሌክስ ነኝ። ኦልራይት እስቲ ሶስት ነገሮችን ልንገራላችሁ በህይወታችሁ ልትማሩት የሚገባ ስፔሻሊ እድሜያችሁ ከ17 እስከ 20ዎቹ መጀመሪያ ያለ ኦልሞስት እኔ ባለፈው 21 ዘግቼ ኦልሞስት አንድ ወር አስቆጥሬ ያለው እሺ 20 ከመግባታችሁ በፊት የሚገቡ ሶስት ወሳኝ የሚባለው የህይወት ቁልፎችን ነው። ከመጀመሪያው ልነሳላችሁ። የመጀመሪያው no one can to save you right? ቤተሰባችሁ ቢሆኑ ጓደኞቻችሁን ብትሉ ወዳጅ ዘመዶቼ ብትሉ እህቶቼ ወንድሞቼ ብትሉ ማንም ሰው ስለናንተ ግድ አይሰጠውም። ይህን ስላችሁ አይፈልጋችሁም፣ አይወዳችሁም፣ አይጨነቅላችሁም ማለት ሳይሆን በቃ ስለናንተ ህልማችሁ ምንድነው? ነገ ላይ ልታሳኩ የፈለጉት ነገር ምንድነው? ይህን ማንም ኬር አይሰጠውም። በቃ ሁሉም ሰው ለነሱ እሺ 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 እያላችሁ እንድትሄዱላቸው ብቻ ነው የሚፈልጉት። ምንድነው የወደፊት ህልም ምንድነው? ምንድነው ማሳካት ፈልገው በህይወት አሁን እየኖርክ ያለው ህይወት ያስደስት ነው? ምንድነው መሆን የምትፈልገው? ይህን በህይወቴ ባሳካ ብላ የምትመኘው ነገር ምንድነው ብሎ ማንም ሊጠይቅ አይችልም። ሶ ምን ልፈልጋለሁ? ምን ላችሁ ፈልጋለሁ? ጀስት አሁኑ ራሳችሁ ላይ ኢንቨስት ማድረግ ጀምሩ። no one come to save you። ይህን አስረግጬ እነግራችኋለሁ። even ቤተሰቦቻችሁ እንኳን ጀስት ራሳችሁን እስክትችሉና በሁለት እግራችሁ ቆማችሁ እንደውም በእኛ በኢትዮጵያውያን ሲባል አብዛኛውን ጊዜ ይባላል አንድ ልጅ 18 ዓመቱ ከሞላው በኋላ ቤት መቀመጥ የለበትም የሚባል ነገር አለ። ዳትስ እንደውም 18 መድረስ የለበትም ብዬ አስባለሁ፣ ስፔሻሊ ለወንዶች ማለት ነው። ምክንያቱም ጊዜው እየከፋ ነው። ዛሬ ላይ ወጣትነታችሁ ላይ ኢንቨስት አድርጋችሁ እስካልሰራችሁ ድረስ ወጣትነታችሁ ላይ ኢንቨስት ካላደረጋችሁ ድረስ ነገ በስተርጅና መሳቅ ባለባችሁ እድሜ ታለቅሳላችሁ። ሶ ዛሬ ላይ የዛሬ ደስታችሁን ለነገ ቆጥቡና ዛሬያችሁ ላይ ኢንቨስት አድርጉ። ሁለተኛው ነገር ልብ ልትሉት የሚገባው ነገር በቃ ምንድነው የምትፈልጉት? ውስጣችሁ ይሄን ባደርገው ብላችሁ የምትመኙት ነገር ምንድነው? በቃ ያንን ነገር አድርጉ። አም ሲሪየስ አሁን እዚህ ጋር እኔ ከረንትሊ ታው ሜንቴናንስ ምናምን ስራ ጀስት በእድሜ ወይም ደግሞ ይሄን አሁን ግራጁዌት አድርጌ ኮሌጅ ገብቼ ዲግሪ ማስተር ሽንጥኝ ምናምን አይደለም። ይሄን ሜንቴናንስ ማለት ነው ጀስት ውስጤ ያለ ፍላጎቱ ከልጅነት ጀምሮ በጣም የሚመኘው ነገር ነው። እንዲሁም ደግሞ በዙሪያ ያሉ ሰዎችን ያለኝን እውቀት አውቀው የተለያዩ የተበላሹ ነገሮች ምናምን ሲኖሩ በቤታቸው ቲቪያቸው ወሬ የተለያዩ የኤሌክትሮኒክስ እቃዎች ሲበላሽባቸው እስቲ ያለኝ ፊክስ አድርገኝ ይላል። ገና የስድስተኛ አምስተኛ አራተኛ ክላስ ተማሪ ያለው እንኳን ሶ ያ ነገር ውስጤ ያለ ፍላጎቴን ፈጠረልኝ። ለዛ ታለንት እንዳለው ከዛ የራሴን ፈልጌ ያገኘው ከዛ ራሴ ላይ ኢንቨስት አደረኩኝ። አሁን ፈጣሪ የተመሰገነ ከኩዮቼ የተሻለ ህይወት እየኖርኩት ነው። ሶ ያ ማለት ደግሞ የሰክሰስ ጥግ ደርሻለሁ ምናምን እያልኩኝ ሳይሆን ጀስት ከኔ ኩዮች የተሻለ ላይፍ ያለው እየኖርኩት ነው። በእውቀትም ደረጃ አጥራይም ፋይናንሻልም ደረጃ ሶ ምላችሁ ፈልጋለሁ። ምንድነው የሚያስደስታችሁ ስትሰሩ? እንዲሁም ደግሞ ውስጣችሁ ይሄ ባይከፈለኝ እንኳን እና ማን ስለ ገንዘብ ብቻ ውስጣችሁ ብር ባይከፈላችሁ እንኳን ስትሰሩ ሀሴት የሚያደርገው ስራ በጣም ደስ የሚላችሁ ስራ ኢቭን ምንም እንኳን ገቢ ባታገኙበት ስትሰሩ ውስጣችሁ ሀሴት የሚያደርገው በጣም ደስ የሚላችሁ ስራ ነው። ያንን ፎከስ አድርጋችሁ ያና ኢንቨስት አድርጉ። አይ ስዌር ቱ ጋድ የምሬን ነው የምላችሁ። እንደው ምን ባላባባል አለ የምትወዱትን እስክትሰሩ የምትሰሩትን ውደዱ የሚባል ነገር አለ እና ሶ ያንን የምትወዱትን ስራ እስክትሰሩና ያ ውስጣችሁ ደስ የሚለውን ነገር ለመስራት ፍላጎቱ ያላችሁን ነገር አሁን ላይ በቤተሰቦቻችሁ ተገደባችሁ ሊሆን ይችላል፣ በማህበረሰቦቻችሁ አመለካከትና አልባልታም ተገድባችሁ ሊሆን ይችላል። ሳታደርጉ የቀራችሁ ነገር ውስጣችሁ ታሞቃ የቀረ ነገር ምንድን ነው? ያንን ነገር ፊገር አውት አድርጉበት። ያንን ነገር ፊገር አውት ካደረጋችሁ በኋላ በቃ እሱ ላይ ብቻ ፎከስ አድርጋችሁ ስሩ። አይስዌርቱ ጋር የምር ይላችሁ ያንን ነገር ውስጣችሁ ደስ የሚለው ነገር ባይከፈላችሁ እንኳን ስትሰሩ ውስጣችሁ ሀሴት የሚያደርገውን ነገር ፈልጋችሁ ካገኛችሁ ትራስት ሚ እንደናንተ ስኬታማ ሰው ሶ ያንን ነገር ፈልጋችሁ አግኙ። ሶስተኛውና የመጨረሻው ልብ ልትሉት የሚገባው ነገር ቢኖር ማለት ወደዚህ ምድር ስንመጣ አብዛኞቻችን በምክንያት ሂውማን ቢንግ የሚባሉ ማናችንም ብንሆን ለሰው ልጅ ቁጥር ማሟያነት አልተወለድንም ወይም ደግሞ ከእናታችን ማህፀን አልወጣንም። ወደዚች የመጣንበት የራሳችን የሆነ ምክንያት አለ። ሰዎችን ልናገለግል ነው፣
ሰዎችን ደግሞ እኛ ሊያገልጉ ነው። ምን ይባላል መሰላላችሁ? ኢኳላይዘር የሚባል ሙቪ ነበር እና የሰው ልጅ በህይወቱ ሁለት አስፈላጊ ነገር አለ። የተወለደበት ቀን እና የተወለደበትን ምክንያት ያወቀበት። እነዚህ ሁለት ቀናቶች አስፈላጊ ናቸው። እነዚህ ራሳችሁ ላይ ኢንቨስት ማድረግ እንዳትረሱ። ቻናሉን ሰብስክራይብ ማድረግ እንዳትረሱ።